ድጋሚ ይመዘገባሉ ሰዎች። ዛሬ ሄኖክ ብዬ ይመዘገባለሁ፣ ነገ ሌላ ሰው ሆኜ ይመዘገባሉ። ኢንሲደንቶች እዚህም እዛም ይኖራሉ። መረጃ ነው የያዝከው፣ ወርቅ ነው፣ ሪሶርስ ነው። ስለዚህ ያንን ቼክ ለማድረግ የሚደረጉ ጥረቶች ከባንክ ሃርሞናይዜሽን ጋር ብቻ ተያይዞ ሳይሆን ሁልጊዜም የሚመጡ ነገሮች አሉ። አብዛኛው ምዝገባችን ከተማ አካባቢ የተደረገ ነው። ከ42 ሚሊዮን ውስጥ አብዛኛው 10 ሺህ አካባቢ ኪት አገር ውስጥ ወደ ኦፕሬሽን እየገባ ነው። ትግራይ ክልልም በዚህ ስራ ውስጥ የታቀፈ ነው ማለት ነው። ጥሩ እንቅስቃሴ አለ። ትግራይ ክልል ላይ ጥሩ የሚባል የፋይዳ ምዝገባ እንቅስቃሴ አለ። ይህን ቴክኖሎጂ ኤክስፖርት ማድረግ የምንችልበት ይህንን ስኪል ኤክስፐርቲዝ የአሰራር ስርዓት ፐርፌክት እያደረግን የመጣ ነው። ልምዳችንን በዋጋ ማቅረብ የምንችልበት ጊዜ ላይ ደርሰናል። ኢንሲደንቶች እዚህም እዛም ይኖራሉ። መረጃ ነው የያዝከው፣ ወርቅ ነው፣ ሪሶርስ ነው። ስለዚህ ያንን ቼክ ለማድረግ የሚደረጉ ጥረቶች ከባንክ ሃርሞናይዜሽን ጋር ብቻ ተያይዞ ሳይሆን ሁልጊዜም የሚመጡ ነገሮች አሉ። ለዚህ ብቁ የሆነ የሳይበር ሴኩሪቲ ቲም አለን። የቴክኖሎጂ ስርዓታችን ወደ አገልግሎት ከመምጣቱ በፊት አስፈላጊ የሆነ የኳሊቲ የሴኩሪቲ ሌሎች ፍተሻዎች ተካሂዶበት ነው የሚመጣው። ስለዚህ የሚመጡ ነገሮችን ፌንድ ኦፍ እያደረግን የምንሰራው። ለዚህም ነው ቅድም ያነሳውልህ ከሀገራዊ ስርዓቶች ጋር ስርዓቶቻችንን እናስፈትሻለን። በኢንሳ በተደጋጋሚ እናስፈትሻለን። ተጋላጭ ነው ወይ፣ ይህንን መቋቋም የሚችል ነው ወይ የሚለውን እያስፈተሽን ብቃቱን እያረጋገጥን በየጊዜው እያዘመንን ነው የምንሄደው። እዚህም እዛም የሚመጡ አቴምቶች አሉ። እነሱን እያከሸፍን ነው የምንሄደው። እነኚህ ከትናንሽ ኢንድ ፖይንቶች ላይ ከሚመጡ ቨልነራቢሊቲስ ጀምሮ በስቴት ሌቭል ሊመጡ የሚችሉ ነገሮች እንደሚመጡ እንገምታለን። እዚህ ይሄንን መመከት የሚያስችል ብቃት መገንባት ላይ አተኩረን እየሰራን ነው ያለ ነው። ሌላው መልኩ ደግሞ ከመረጃ ጋር ተያይዞ መረጃ ማጭበርበር ጋር ተያይዞ የሚመጡ ነገሮች ይኖራሉ። እንግዲህ የባንክ ስርዓትን የሚጠቀም ሰው እሱ ብቻ አይደለም፣ የፋይዳ ስርዓትን የሚጠቀም ሰው ኢትዮጵያውያን ብቻ አይደሉም። ከኢትዮጵያ ውጭ ያሉ ኢትዮጵያውያን ያልሆኑ በኢትዮጵያ ውስጥ ግን በህጋዊነት የሚኖሩ ሰዎች ሁሉ ለአገልግሎት ስለሚያስፈልጋቸው እንዲመዘገቡ እናበረታታለን። ይፈቀድላቸዋል መብታቸው። በዛው ልክ ደግሞ የሚኖሩ ጥረቶች ይኖራሉ። ከዚህ ጋር ተያይዞ እዚሁ ዜጎችም ሆነው ከአንድ በላይ ማንነት ይዘው የሚንቀሳቀሱ ሰዎች ለማጭበርበር የሚደረጉ አቴምቶች አሉ። ባዮሜትሪክስ ስርዓት የገነባንበት ምክንያት ይሄ ነው። ሄኖክ ሺዎች ሊኖሩ ይችላሉ። እስከ አባትም እስከ አያትም የሚመሳሰል ሊኖር ይችላል። ሌሎች መረጃዎች እኔ በምኖርበት አካባቢም ሊኖር ይችላል። ስለዚህ ቁልፉ ማንነትን የምናረጋግጥበት ስርዓት ግን የባዮሜትሪክ ስርዓት ነው። የጣት አሻራ፣ የአይን ብሌን አሻራ፣ የፊት ገጽታ ፎቶ ሶስቱንም ነው የምንጠቀመው። አንዳንድ ሀገራት ለምሳሌ የአይን ብሌን አሻራ ማይጠቀሙ አሉ። እኛ ግን ሶስቱንም የምናደርግበት በሶስቱም ፊልተር ስለምናደርግ ነው። እና አንዳንዴ ድጋሚ ይመዘገባሉ ሰዎች። ዛሬ ሄኖክ ብዬ ይመዘገባለሁ፣ ነገ ሌላ ሰው ሆኜ ይመዘገባለሁ። አትልፉ፣ ሲስተሙ ይይዛል፣ በምንም አይነት አታልፉትም ነው የምንለው። እንዲህ አይነት ከአገልግሎት ጋር የማያያዝ ስርዓት ላይም ቢሆን ተመሳሳይ የሆነ አቴምቶች ይኖራሉ። እነዚህን ባንኮች ጋር ሲያጋጥሙ ባንኮች የተዘረጋ የውስጥ አሰራር አለ፣ ድጋፍ የምንሰጥበት ለህግ አግባብ የሚሄድ ወይም ፍሮዱ ኢንቨስቲጌት ተደርጎ ወደ ህግ አግባብ የሚሄድበት ካለ በተዘረጋው አግባብ መሰረት ኮሚኒኬሽኑ ተካሂዶ አስፈላጊው የሆነ የህግ ሂደት የሚሄድባቸው ሁኔታዎች አሉ። ፋይዳ አንደኛ ኢንክሉሲቭ ነው እንላለን፣ አቃፊ ነው ሁሉንም እና ማንም ሰው ወደ ኋላ መቅረት የለበትም እንላለን። ይሄንን ስንል ጥቂት ሰዎች ብቻ ሳይሆን ስለ ገጠር ካነሳን አብዛኛው ህዝባችን ገጠር ነው የሚኖር። ስለዚህ ስርዓታችን እሱንም ታሳቢ ያደረገ መሆን አለበት። በዛም መሰረት ነው የተገነባው። ከምዝገባ ስርዓቱ ነው የሚጀምረው።
ምዝገባ ስርዓቱን በተለያዩ ምክንያቶች የገጠር ምዝገባ የራሱ ቻሌንጆች ስላሉት ከኢንፍራስትራክቸር ተደራሽነት አንጻር የሚመዘግብበት መሳሪያ ቻርጅ የሚደረግ ነው። ከነዚህ ነገሮች አንጻር ቀድሞ ከነበረን የኢምፕሊሜንቴሽን አፕሮች አንጻር በአብዛኛው ከተማ አካባቢ ፎከስ ያደረገ ስራ ነበረ። አሁን ግን ያንን ሙሉ ለሙሉ በሚባል ደረጃ ወይም በአብዛኛው ወደ ገጠር ዳይቨርት እያደረግን ነው ያለነው። እንግዲህ አብዛኛው ምዝገባችን ከተማ አካባቢ የተደረገ ነው። ከ42 ሚሊዮን ውስጥ አብዛኛው ማለት ነው። በዚህ ጊዜ ውስጥ በተለያዩ ከሴክተሮች ጋር በመቀናጀት ዩዝ ኬዝ የሚባሉ የተለያዩ አገልግሎቶች ጋር በመቀናጀት በየተለያዩ ክልሎች እየሄድን በጣም ዲፕ ገጠር ቀበሌዎችም ድረስ እየገባን የመዘገብናቸው ውስን ምዝገባዎች አሉ። ትልቁን ድርሻ ባይዙም ማለት ነው። አሁን ግን በዚህ ሰዓት ምዝገባ ስርዓት ላይ ያሉ የምዝገባ አጋሮች ከከተሞች አካባቢ እየወጡ ወደ ገጠር እንዲገቡ፣ ለምሳሌ አዲስ አበባ ላይ ያለንን የምዝገባ ማሽን በአብዛኛው አውጥተናል። አሁን በሚቀጥሉት ጊዜያቶችም እቺ የባንክ ዴድላይን ስላለች ነው። ከዛ በኋላ በርካታውን እናወጣለን። ጥቂት ብቻ ለተንጠባጠበና ሬዚዱዋል ለሆነ አዲስ ለሚመጣ ሰው የሚቀር ነው የሚሆነው። ከድሬዳዋ ከሐረር እንደዚሁ አውጥተናል፣ ቀንሰናል። ወደ ሌሎች አካባቢዎች ከእያንዳንዱ ከተሞች የዞን ከተማ ሊሆን ይችላል፣ ከወረዳ ማዕከል ከተሞች ሊሆን ይችላሉ፣ ኪቶች እየተነሱ ወደ ገጠር እየገቡ ነው አሁን ያሉት። ስለዚህ ከዚህ በኋላ ባለው ጊዜ አብዛኛው ምዝገባ የሚሆነው የገጠር ምዝገባ ነው የሚሆነውና ለዚህ ደግሞ አስፈላጊ ዝግጅቶች ተካሂደዋል። ያሉትን የምዝገባ አጋሮች አግዘው የሚሰሩ በደንብ ዲፕ ወደ ሆነው ሩራልም የሚገቡ የግል ድርጅቶች በውድድር በጨረታ ወደዚህ ስርዓት አስገብተናል። አሁን በቅርቡ ስራ የሚጀምሩ ይሆናል። እነሱ ደግሞ በደንብ እያንዳንዱ ቀበሌ ባይ ቀበሌ ይህንን ስራ እያሰፉት ይሄዳሉ ካሉት የምዝገባ አጋሮች በተጨማሪ ማለት ነው። ስለዚህ አብዛኛው ህዝባችን እንግዲህ 90 ሚሊዮን ምዝገባ ወይም 100% ግብ ስንል ገጠር ላይ ያለውንም ህዝብ ጨምሮ ነው የሚሆነውና በስፋት የተሰራ ነው። ይሄ ማለት ግን ዛሬ በዚህ ሰዓት በምናወራበት ሰዓት በየክልሉ በየከተማ አስተዳደሩ በዞን በወረዳ በቀበሌ ደረጃ እየተደረገ ያለ ምዝገባ አለ። እዚህ ያንን በየጊዜው ደግሞ የምናወጣቸው ሪፖርቶች ይኖራሉ። ያንን በየደረጃው ለህዝብ ይፋ እያደረግን እንቀጥላለን። እንግዲህ የነበሩንን የምዝገባ ማሽኖች በየጊዜው እየጨመርን ነው። ለምንድን ነው ይሄን ማነሳው? እጃችን ላይ ካለው ሪሶርስ ጋር ስለሚያያዝ ነው። በየክልሉ ምን ያህል ማሽን ይሄዳል የሚል ይሄን በየጊዜው እየጨመርን አሁን 10,000 አካባቢ ኪት አገር ውስጥ ወደ ኦፕሬሽን እየገባ ነው። ላስት 3,000 ኪቶች ግማሾቹ ስራ እየጀመሩ ነው። የተቀሩት ደግሞ አዲስ በሚመጡት የግል ድርጅቶች ወደ ስራ የሚገቡ ናቸው። ስለዚህ 10,000 ኪት አካባቢ ራፍሊ አገሪቱ ውስጥ በስራ ላይ የሚሆን ነው ማለት ነው አሁን ባለን ሁኔታ። ከዚህ ውስጥ ደግሞ እያንዳንዱ ክልል ባለው የህዝብ ብዛት በአመቱ ከተቀመጠው የምዝገባ ግብ አንጻር የሚያስፈልገው የምዝገባ መሳሪያ ተደልድሏል እና አንዳንዱ ላይ ክፍተት ሲያጋጥም እየሞላን ቀደም ብዬ እንዳነሳሁት ደግሞ በጣም ተደራሽ ከሆንባቸው አካባቢዎች ደግሞ እያነሳን ተደራሽነቱ ትንሽ የሳሳበት አካባቢ ላይ እየጨመርን ይህን ስራ እየሄድን ነው። በዚህ ሂደት ውስጥ ሁሉም ክልል የሸፈነ ስራ ነው እየሰራ ነው ያለ ነው። ትግራይ ክልልም በዚህ ስራ ውስጥ የታቀፈ ነው ማለት ነው። ጥሩ እንቅስቃሴ አለ። ትግራይ ክልል ላይ ጥሩ የሚባል የፋይዳ ምዝገባ እንቅስቃሴ አለ። በጣም ጠንካራ በሆነ ሁኔታም እየቀጠለ ነው ያለው ይሄ ምዝገባ። የመጀመሪያው ከሃርሞናይዜሽን ጋር ሲመጣ እንግዲህ መጀመሪያ የመመዝገብ ፋይዳ መመዝገብ እድል ነው። ስለዚህ ይሄ በደንብ እየሰፋ ነው። በቀጣይም ተጨማሪ ኪቶች ይገባሉ ወደ ትግራይ ክልል ሌሎቹ ጋርም እንደምናስገባው ይሄ የተሻለ የሚባል የምዝገባ ስራ እየተካሄደበት ያለበት ነው ትግራይ ክልል። ስለዚህ ይሄ እየጨመረ የሚሄድ ነው። የባንክ ሃርሞናይዜሽኑም ከዚሁ ጋር የሚያያዝ ነው። የተመዘገበ ሰው በእጅ ስልኩ ሃርሞናይዝ ማድረግ ይችላል። ስለዚህ ይሄም ስራ ጎን ለጎን እየቀጠለ ነው በሁሉም ክልሎች ትግራይን ጨምሮ ማለት ነው። ምናልባት እያንዳንዱ ባንክ በየጊዜው የዚህ ስራ የደረሰበትን ደረጃ ለብሔራዊ ባንክ ሪፖርት ያደርጋል። የብሔራዊ ባንክም እንደየአግባቡ ኮሚኒኬት ለህዝብ ይፋ የሚያደርገው ቁጥር ይኖራል። ለምሳሌ እነዚህ ግንቦት 6 የተባለው ዴድላይን
እነዚህ 20 ምናምን ከተሞች ውስጥ ያለው ዴድላይን ዋናውና ከተሞች ናቸው። 26 አካባቢ ከተሞች 27 አካባቢ ከተሞች እነዚህ ከተሞች ላይ አንደኛ ያላቸው ተደራሽነት ምን ያህል ነው የሚለው ታይቶ በቂ ተደራሽነት አላቸው ወይ ባለፉት ጊዜያት። ስለዚህ በሚል የተመረጡ ናቸው። ሌሎች ነባራዊ ሁኔታዎችም ከግምት በመግባት ማለት ነው። ትግራይ ክልል ውስጥ 3 ትላልቅ ከተሞች መቀሌ፣ አክሱምና አዲግራት በዚህ ውስጥ የታቀፉ ናቸው። ስለዚህ እነዚህ ላይ ተፈጻሚ የሚሆነው ማለት ነው። ብሔራዊ ባንክ ይህንን ፐብሊክሊ ኮሙኒኬት አድርጓል። ጠንካራ ስራ እየተሰራ ነው። ይህም ይቀጥላል ብለን እናስባለን። ትንሽ ወደ ኋላ የመቅረት ነገር ካለ በእነዚህ ጊዜያቶች ውስጥ በተለይ በእነዚህ በተጠቀሱት ከተሞች የተፋጠነ ስራ እንዲሰራ ኤክስፔክት እናደርጋለን። ለነሱ ብቻ ሳይሆን ግን ቀጥሎ ያለው ዴድላይን የግንቦት የሰኔ 30 ነው። በሀገር አቀፍ ደረጃ ሁሉም ለትግራይ ክልል ብቻ ሳይሆን ለሁሉም ክልሎች ከተማ አስተዳደሮች በዚህ ደረጃ እንዲያልቅ በትኩረት እንዲፈጸም ጥያቄ እናቀርባለን። አዲስ አበባ፣ ሀረርና ድሬዳዋ ግን በከተማ ደረጃ በከተማ አስተዳደር ደረጃ ሙሉ ለሙሉ በግንቦት 6 ዴድላይን ውስጥ የሚታቀፉ ናቸው ማለት ነው። ይሄ ማለት ምን ማለት ነው? ዴቢት ፍሪዝ ይመጣል ማለት ነው። ከዛ በኋላ ብሔራዊ ባንክ ባስቀመጠው አግባብ መሰረት ገንዘብን ማውጣት ላይ ክልከላ ይመጣል ማለት ነው። ይሄ እንግዲህ በጣም ረጅም ጊዜ በተደጋጋሚ የተራዘመ ዴድላይን ተቀምጦ እንግዲህ አንዳንድ ስርዓቶች ሲተገበሩ ሬጉሌተሩ ብሔራዊ ባንክ ነው አስፈላጊ ነው ለሴክተሩ ብሎ ባመነበት መሰረት ሴክተሩ ስላመነ ብቻ ሳይሆን ግን ኢንዲቪጁዋሊ እንደ ዜጋ እንደ ባንክ ደንበኛ እያንዳንዳችን የምንጠቀምበት ስለሆነ ወደዚህ ስርዓት በፍቃደኝነት በፍጥነት መግባት የሚጠበቅብን ነው። ግን ሲስተሞችን ማስኬድ ማስራመድ መተግበር እንዲቻል ደግሞ ዴድላይን ያስፈልጋል። በዚህ መሰረት የዴቢት ፍሪዝ የሚከተል እንደሚሆን ብሔራዊ ባንክ አስታውቋል። ከዛ በኋላ እንግዲህ ብዙ ሰዎች ተሯሩጠው ማውጣት አልቻልኩም ስለዚህ አያይዙልኝ የሚል ጥያቄ ይመጣል። ይሄ እንዳይሆን ካሁኑ ይሄንን እየጨረሱ ቢሄዱ ጊዜ የሚወስድ አይደለም። በአጭር ደቂቃዎች 2 ደቂቃ ውስጥ ምናምን ውስጥ የሚያልቅ ነው። ጥሩ ኢንተርኔት ያለበት ቦታ ሆኖ በአንድ ጊዜ ይሄንን ማከናወን ይቻላልና በጣም ቀላል ስለሆነ ወደ ኋላ ባይባል የሚለውን ደጋግመን ለማስታወስ እንፈልጋለን። ዲጂታል ኢንፍራስትራክቸር ነው። ዲጂታል ኢንፍራስትራክቸር ትራንዛክሽኖች ዲጂታሊ ነው የሚከናወኑት። ስለዚህ ፊዚካል ክሬዴንሻልስ ላይ ዲፔንደንስ ይቀንሳል። ፊዚካል ክሬዴንሻልስ በመሰረቱ ኦንላይን አይደሉም አይደለ? እነሱን የሚያነብ ስርዓት ይፈልጋል። መያዝ አለባቸው። ለዳሜጅ የተጋለጡ ናቸው። ለማዘመን ወጪ ይኖራቸዋል። እነዚህ ናቸው። ስለዚህ ከዚህ አንጻር ሰዎች ወደ ዲጂታል አገልግሎት እንዲገቡ ዘመኑም ወደዛ እየሄደ ስለሆነ ጥቅሙን እኛም እያየ ነው ስለሆነ አሁን እኮ ብሔራዊ ባንክም ኢሲኤም ሌሎች የሚመለከታቸውም አካላት በመንግስት ደረጃም በሚቀርቡ ሪፖርቶች ባለፉት አመታት ወዲህ የኦንላይን ትራንዛክሽን በካሽ እና በሌሎች በባንክ በኩል ከሚደረጉ ትራንዛክሽኖች እኮ እየበለጠ እንደሆነ መንግስት ኦፊሻል ሪፖርት እያወጣ ዚኔ እናንተ እንደ ዜጋ የዚህ ማህበረሰብ አባል እንደሆነ ጥቅሙን እያየነው ነው። ኮንቪኒየንሱን እያየነው ነው። ምቾቱን እያየነው ነው። ኢፊሸንሲውን እያየነው ነው። እና እነዚህ በቀጥታ እንደ ዜጋ እንደ ነዋሪ እኔን ነው የሚጠቅሙት መጀመሪያ። ስለዚህ ይህን ሰው በማወቅ ወደ ዲጂታል ስርዓት እንዲገባ እንገፋለን፣ እናስተምራለን፣ ግንዛቤ እናስጨብጣለን፣ ምቹ እናደርገዋለን ፕላትፎርሙን። ይህን እየሰራን እንሄዳለን። ሆኖም ግን ካለን ነባራዊ ሁኔታ አንጻር የፊዚካል ክሬዴንሻል መያዝ ግን የሚፈልግ ሰው ደግሞ እንዳለ እንረዳለን። እንደው ዜጋው ይፈልጋል ብቻ ሳይሆን አንዳንድ ጊዜ አገልግሎት አሰጣጥ ላይም አይ ካርዱን አምጣ የምትባልበት አጋጣሚዎች አሉ። ይሄ ከግንዛቤ ጋር የሚሄድ ነው እንዳነሳው። ስለዚህ አገልግሎት ሰጪዎች ራሱ ለምንድን ነው ካርድ ላይ ዲፔንድ የምታደርገው? ካርድን ኮፒ ማድረግ የሚወስደው ጊዜ የምታወጣው ወጪ ደግሞ ኮፒ የተደረገ ነገር አንድ ቦታ ያለ ነው። you have to go there ያንን አክሰስ ለማድረግ። ስለዚህ
በየትኛውም አግባብ አዋጭ አሰራር አይደለም የሚለውን እያስተማርን ወደዚህ እንዲገቡ እናደርጋለን። ግን ይሄ ሂደት ነው። ባንኮችም ይሄን እያደረጉ ነው። በጣም እየሰፋ ነው። ሂደት መሆኑን ግን እንገነዘባለን ማለት ነው። ስለዚህ ሁለቱንም ጎን ለጎን ነው የምንሄደው ማለት ነው። ካርድ በፋይዳ በኩል ከመጣን ካርድ መያዝ እፈልጋለሁ ለሚል ሰው ህጋዊ የህትመት አጋሮች ኢትዮ ፖስት እና ኢትዮ ቴሌኮም ናቸው። ኦንላይን ማዘዝ ይችላል። ወይም አንድ ኢንተርኔት ቤት ወይም አንተ ጋር መጥቼ ስልክ ካለ ኢንተርኔት ካለ ልታግዘኝ ፈቃደኛ ከሆንክና ማምነህ ከሆነ የማረጋገጫ መልእክቱ ወደ እኔ ቁጥር ነው የሚመጣው። እሱን እየነገርኩህ ማዘዝ ትችላለህ። ይሄ በጥንቃቄ እንዲደረግ እንመክራለን፣ ያው ተጋላጭነቶች እንዳይኖሩ ማለት ነው። ስለዚህ ብዙ መንገዶች አሉ ባለህበት ሆነ ይህንን ማዘዝ የምትችልበት ማለት ነው። ስለዚህ ካርድ መያዝ ፈልጋለሁ የሚል ሰው በዚህ አግባብ ካርዱን ይይዛል ማለት ነው። ስለዚህ እነሱ ካርድ ሬሌቫንት ሆኖ በሚቆይበት ጊዜ ያንን ይሆናል። ግን አብዛኛው ካርድ ሬሌቫንሱን እያጣ ነው። ኤቲኤም ላይ አሁን የሚሰለፍ ሰው ብዙ አታይም። ኤቲኤም ግን በጣም እንጠቀም ነበር አይደለ? ስለዚህ ከጥቂት ጊዜ በኋላ የካርድ ሬሌቫንስ እየቀነሰ ዲሚኒሽ እያደረገ የሚሄድ ነው የሚሆነው። ስለዚህ ወደ ዲጂታል እንዲገቡ ደግሞ ይሄን ኮንቲኒየስ ስራ እየሰራን እንሄዳለን። በሁለቱ መካከል ብዥታ እንዳይመጣ ይሄንን ተከታታይነት ያለው ሰፊ የግንኙነት ስራ እንሰራለን። የህዝብ ግንኙነት ስራ ማሳወቅ፣ ማስተማር ይጠይቃል። አንዳንድ አካባቢ እንዲህ አይነት ቴክኖሎጂን ወይም ከተማ ውስጥም ሆኖ ለመጀመሪያ ጊዜ የሚጠቀም ሰውም ሊኖር ይችላል። በምርጫም በተለያዩ በኤክስፖዠርም በማግኘትና ባለማግኘት የሚያጋጥሙ ሁኔታዎች ብዙ ናቸው። ስለዚህ ያንን እያደረግን ነው የምንሄደው። ሰዎች በተደጋጋሚ ይህንን ጥያቄ ይጠይቁናል። ስትፈልግ ብቻ ነው ካርድ መያዝ ያለብህ። ከባንክ ጋር በተያያዘ ሃርሞናይዜሽን ካርድ መያዝም አያስፈልግም። ካርድም እስካን አታደርግም። በማረጋገጫ መልእክቷ ስትመጣ ያችን ነው የምታስገባው። ባንክ ብራንችን ብትሄድ በዚህ አይነት መልኩ እንድትስተናገድ ነው አሰራሩ የቀለለው። ስለዚህ አስገዳጅ ነው ብለው ሰዎች ያንን እንዳይወስዱ፣ ወደፊት ደግሞ ለሚፈልጉ ሰዎች ግን ይሄን አገልግሎት ማድረስ ስላለብን አሁን ካለው በተሻለ መንገድ፣ በተሻለ ፍጥነት፣ በተሻለ ዋጋ መቅረብ የሚችልበትን አማራጮች ደግሞ ለማስፋት እየሰራን ነው ያለ ነው። እንግዲህ ሁለቱንም ጎን ለጎን የምናስኬደው ነው የሚሆነው። እንግዲህ ለመጀመሪያ ጊዜ ነው በፖለቲካል ራይት ኤክሰርሳይዝ ውስጥ ፋይዳ ስንጠቀም ወደ ቴክኖሎጂም በስፋት ምርጫ ቦርድ እየገባበት ያለው በጣም አመርቂ ስራ እየተሰራበት ያለ ጥሩ ጅማሮ ነው። ወደፊት ይሰፋል። እንዳልከው አስገዳጅ አድርገው አይደለም ምርጫ ቦርድም እየተገበረ ያለው አማራጭ ነው። ከምርጫ ቦርድ ጋር በጋራ በትብብር እንሰራለን። እንደ ማንኛውም ሲስተም ሁለቱ ሲስተሞች መናበብ አለባቸው። ስለዚህ ሁለቱን ሲስተሞች የማናበብ ስራ በጋራ ዝግጅቶች እያደረግን ቆይተናል። በሂደቱ ላይም የሚያጋጥሙ ችግሮችን በጋራ እየፈታን ቆይተናል። ግን ይህ አንዱ ማሳያ ነው። ፋይዳ በሁሉም የአገልግሎት መስኮች የሚገባ ነው። ሁሉንም አገልግሎት መስኮች የሚያሳልጥ ነው፣ የሚያዘምን ነው ብለን ስንል ይህንን የምርጫ ስርዓቱንም የሚያጠቃልል ነው የሚሆነው ማለት ነው። የፋይናንስ ዘርፉን ብቻ አይደለም፣ ለዜጎች የሚደረግ ድጋፍንም ይጨምራል። ሌሎች ትናንሽ ቢዝነሶች ነገ እድሜን አጣርተው አገልግሎት መስጠት የሚፈልጉ ቢዝነሶች አንድ ሱቅ ሊሆን ይችላል፣ ይህን ይጠቀማል። ስለዚህ ለትላልቅም ለትናንሽም ሲስተሞች እናያይዛለን። ስለዚህ ከዚህ አንጻር እንደ ቁልፍ ሴክተር ይህን ዲሞክራቲክ ስፔስ ላይ ጥሩ ሚና እንዲኖረን ጥረት አድርገናል። ጥሩ ተሞክሮ ነው የነበረው። እዚህም እዛም የሚያጋጥሙ ችግሮች ለመጀመሪያ ጊዜ ስራዎች ሲሰሩ ይኖራሉ። አንዳንድ ጊዜ ሰዎች እንዲህ አይነት እክል ሲያጋጥማቸው በተለያየ ምክንያት ለምን ሆነ የሚል ጥያቄ ሊያነሱ ይችላሉ። ግን ከስር እየተከታተልን በእኛም በኩል በምርጫ ቦርድ በኩልም ሲፈቱ ነበር። በጋራም እየሰራን እየፈታን ነበር የመጣ ነው። አንዱ ራሱ ይሄንን መተግበር መቻል ትልቁ የተገኘ ልምድ ነው። ይሄን ለማድረግ ሰፊ ጊዜን የወሰደ ዝግጅት ተካሂዷል። በርካታ ወራት ኦልሞስት አመት ከዛም በላይ ሊሄድ የሚችል ከሀሳቡ ጀምሮ ንግግሩ እየተካሄደ አስፈላጊው
ዝግጅት ፍሬምወርክ የተደረገ የቴክኒካል ስራው እስከ መጨረሻ ድረስ በጋራ ሲሰራ ቆይቷል። ይሄንን ለማሳካት ተችሏል። በሂደቱ ደግሞ የታዩ ክፍተቶችን ለማረም እንዲቻል ትምህርት የወሰድንበትም ነው። ሲስተሙን ከማሳለጥ አንፃር ሰስቴነብል ሆኖ እንዲቀጥል ከማድረግ አንፃር ሰዎች ደግሞ ሲስተሙን የሚጠቀሙ ሰዎች ናቸው። ሰዎች ሲጠቀሙ እዛ ከዩዘር ኤክስፒሪየንሱ ጋር የተሻለ ከማድረግ አንፃር ቦዝ በፋይዳም በምርጫ ቦርድ በኩልም ሰፊ ቲም አላቸው እየሰሩ እንደሆነ እንገነዘባለን። በዛ መሰረት ብዙ ልምዶች ተገኝተውበታል። በቀጣይ ይሄ እየሰፋ የሚሄድ ቮተር አይዲ የሚባል ኮንሰፕት መጥቷል። ቮተር አይዲ ማለት በቃ አንድ ግለሰብ በርካታ ጊዜ ምርጫ ይመርጣል። በየ5 ዓመቱ የሚካሄደው ብቻ አይደለም። መሀል ላይ አካባቢያዊ ምርጫዎች፣ የማሟያ ምርጫ ሊሆን ይችላል፣ ሌሎችም ምርጫዎች ሊኖሩ ይችላሉ። እነሱ ላይ ራሱ ግለሰብ ነው ምርጫውን የሚያደርገው አይደለም። ስለዚህ ይሄ ሰውዬ የታወቀ እንዲሆን ይሄ ከትራንስፓረንሲም ጋር ከአካውንታቢሊቲ ጋር የሚያያዝ ከተአማኒነትም ጋር የሚያያዝ የስፔሱን የዲሞክራቲክ ስፔሱን ፖለቲካል ስፔሱን ግልጽ ታማኝነት ኦዲተብል እንዲሆን ከማድረግ ጋር በጣም ሰፊ እድልን የሚሰጥ ስለሆነ እዚህ ውስጥ የሚሳተፉ ሰዎች ደግሞ እነማን ናቸው? ከአንድ በላይ አይደንቲቲ ይዘው በየትኛውም አገልግሎት ስፔሲፊካሊ ደግሞ ይሄ በህዝብ የተመረጠ መንግስት ስልጣንን በሚይዝበት ኤክሰርሳይዝ ውስጥ ያንዳንዱ ሰው ህይወት አፌክት በሚያደርግ ኤክሰርሳይዝ ውስጥ የሀገርን ትል ወዴት አቅጣጫ ትሄድ የሚለውን በሚወስን ኤክሰርሳይዝ ውስጥ በቁልፍ ሁኔታ የሚሳተፉት ዜጎች እነማን ናቸው የሚለውን አስተማማኝ በሆነ መንገድ ማረጋገጥ ስለሚያስፈልግ በዚህ ደረጃ ፋይዳ እዚህ ላይ ጥቅም ውሏል። ወደፊት እየሰፋ ይሄዳል። የታዩ ሌሰኖችን እያጠናከርን የምንሄድበት ነው የሚሆነው። ይሄ በጣም ቆንጆ ተሞክሮ ነው። ምናልባት ለሌሎች ሀገራትም ሊሰፋ የሚችል ተሞክሮ ነው ብለን እናምናለን። እሱን ለመመለስ አንድ እርምጃ ወደ ኋላ ልሂድ። ባለፉት 3-4 ዓመታት በርካታ ስራዎች ሲሰሩ ቆይተዋል። አሁን ነው በስፋት ከህዝቡ ጋርም እየተገናኘን በብዙ በርካታ አገልግሎቶች ፋይዳ ሜንስትሪም ሆኖ የመጣው እንጂ ባለፉት ጊዜያት ከፍተኛ የዝግጅት ስራ ሲሰራ ነበር። ይሄ ስራ አስፈላጊ የሆነ የህግ ማዕቀፍ ያስፈልገዋል። ይሄ ሲዘረጋ ቆይቷል። በዋናነት ደግሞ ቴክኖሎጂን ቤዝድ ያደረገ ስርዓት ነው። ቴክኖሎጂ ኢንፍራስትራክቸር ሄቪሊ የሚጠቀም ስርዓት ነው። እዚህ ይሄንን ዝግጅት ሲደረግ ቆይቷል። እያንዳንዱ ትራንዛክሽን ማለት እያንዳንዱ መረጃ ማለት ከጀርባ ፕሮሰስ ነው፣ ሂት ነው። ዳታ ሴንተሩ ላይ ዳታቤዞች ላይ ያሉ ኢንፍራስትራክቸሮቻችን ላይ ይሄ አስተማማኝ በሆነ ሁኔታ መቀጠል እንዲችል የተጀመሩ አገልግሎቶች ዛሬ የለም የሚባሉባቸውም ስለማይሆኑ ሰስቴናቢሊቲ ዘላቂነታቸውን ባረጋገጠ መልኩ እንዲሆኑ ሰፊ ስራ ሲሰራ ቆይቷል። ይህንን ግን የሚሰራው ሰው ነው፣ ባለሙያ ነው። እዚህ ላይ በጣም ልዩ ተሞክሮ በአፍሪካ ደረጃ በዓለም ደረጃ ልዩ ተሞክሮ አለን። እኛ ብዙ ጊዜ እናነሳዋለን። ይሄ በሀገር በቀል እውቀት አቅም የተሰራ ስራ ነው። ይሄ ሁሉ እዚህም እዛም ልምዶች እንወስዳለን። እዚህም እዛም ድጋፎች፣ ቴክኒካል ድጋፎች ሊኖሩ ይችላሉ፣ ተሞክሮዎች ሊኖሩ ይችላሉ። ከዛ ባሻገር ግን በዋናነት በሀገር ውስጥ አቅም በያንግ ታለንት የተሰራ ስራ ነው ይሄ ማለት ነው። እዚህ ላይ በጣም ፕራውድሊ የምንናገረው ነው። ለምን አንዱ ሶቨርኒቲንም የምናረጋግጥበት ነው። ይህንን እንዲህ አይነት የዲጂታል አይደንቲፊኬሽን ፕላትፎርም ኢንፍራስትራክቸር በዓለም የመጀመሪያው አይደለም። እኛ እንደውም ኋላ ቀርተን ነው ዘግይተን ነው ወደዚህ እየገባን ያለ ነው። ስለዚህ ብዙ ሀገራት ላይ አፍሪካም የተተገበረባቸው አሉ። በአብዛኛው ግን በዚህ ላይ ስፔሻላይዝ ያደረጉ ሲስተም ኢንተግሬተርስ የሚባሉ ትላልቅ ኢንተርናሽናል ተቋሞች ነው የሚሰሩት ኮንትራት እየወሰዱ። ከሱ ጋር ተያይዞ የሚመጣ ራሱ ዲፔንደንሲ አለ። መረጃህም ስርዓትህም ኤክስፖዝድ የሚሆንበት አለ። ይህንን ሁሉ ባስቀረ ሁኔታ ሌላው ደግሞ ለኛ ሀገር ለኛ ሁኔታ
ሊሆን በሚችል መልኩ ቀርጸን የሚያስፈልገው ማሻሻያ በየጊዜው ያከልን የተማርን እያስተካከልን ፐርፌክት እያደረግነው ይሄድነበት ያለው ስርዓት ነው። ይሄ ኦውነርሺፕ ይሰጠናል፣ ሶቨርኒቲን ይሰጠናል፣ የዴታ ሶቨርኒቲን፣ ኢንፍራስትራክቸሮቻችን የሪሶርሳችንን ሶቨርኒቲ ይሰጠናል ማለት ነው። የምንሰራውን ስራ እናውቀዋለን። እዚህ ይሄንን በማድረግ ላይ ነው ሰፊ ጊዜያችንን የወሰድነው። ይሄ ደግሞ ለአንድ ጊዜ የሚሰራ ብቻ ሳይሆን ለዘመናት ለ30 ለ50 ለ100 ዓመት ከዛም በላይ የሚቆይ ስርዓት ነው የሚሆነው። ለዛሬ ብቻ ሳይሆን ለነገም ፊውቸር ፕሩፍ ሆኖ እንዲሰራ ኢንተርናሽናል ቤስት ፕራክቲስስ እየተወሰዱ ሌሎች ሀገራት ሄደውበት ካነከሱበት መንገድ ተምረን እሱን እያስቀረን አንዳንዶቹን ኦፍ ኮርስ ኦብቪየስሊ ፓዮኒር በመሆን አዳዲስ መንገዶችን ኤክስፒሪየንስ በማድረግ እየሄድንበት ያለው ስርዓት ነው። ይሄ ዌልዝ ነው። ይሄንን ዌልዝ ተሞክሮውን መጀመሪያ ሀገር ውስጥ ላሉ ሲስተር ኢንስቲትዩሽንስ ኤጀንሲስ እያካፈልን እየተጋገዝን ነው የመጣ ነው። እኛም ከሀገር ውስጥ አቅም እንጠቀማለን። በዚህ ስራ ውስጥ እኛ ብቻ አይደለን የምንሰራው። ኢትዮ ቴሌኮምን ብታይ ትልቁ የምዝገባ አጋራችን ነው። ኤግዚስቲንግ አቅም ነው ሀገር ውስጥ ያለ። ይሄንን ለቨሬጅ ነው ያደረግነው። ስለዚህ እኛ የምንሰጠው አለ፣ ከሌሎች የምንቀበለው አለ። በዚህ ደረጃ ሀገራዊ አቅምን እያጎለበትን ነው የመጣ ነው። ይሄ ደግሞ ለሌሎች የአፍሪካ ሀገራት ብሎም በኢንተርናሽናል ደረጃ ሊወጣ የሚችል ተሞክሮ ስለሆነ ይሄንን ለሌሎች እያካፈልን ነው የመጣ ነው። ባለፉት ጊዜያት ብዙ የተሞክሮ ሚሽኖች ወደዚህ ይመጣሉ። ብዙ ሀገራት ያንን እየሰጠን ነው የመጣ ነው። አሁን ደግሞ ሬቨኑ ጀነሬት ማድረግ የምንችልበት፣ ይሄን ቴክኖሎጂ ኤክስፖርት ማድረግ የምንችልበት፣ ይሄንን ስኪል ኤክስፐርቲዝ የአሰራር ስርዓት ፐርፌክት እያደረግን የመጣ ነው። ልምዳችንን በዋጋ ማቅረብ የምንችልበት ጊዜ ላይ ደርሰናል። በዚህ እንደሰማችሁት ከዛምቢያ ጋር የጀመርነው ሌሎች ፓይፕላይን ላይ ያሉ አፍሪካ ሀገራት አሉ። በዚህ ሳምንትም በሚዲያም እንዳያችሁት ከሞዛምቢክ ጋር ከሌሎች ጋር እንዲህ አይነት ስራዎችን ለማስፋት ጅምር ስራዎች አሉ። ይሄን በስፋት የምንቀጥልበት ነው የሚሆነው። አንደኛ ይሄ አቅም ለሌሎች መስፋት፣ እኛም ከሌሎች ተመረናል። ግሎባሊ ህንድ ለዚህ ሪፈረንስ ኢምፕሊሜንቴሽን ናት። ስለዚህ እኛ ከህንድ በጣም ብዙ ተመረናል። ሌሎች ሀገራት ፊሊፒንስን መጥቀስ ይቻላል። አፍሪካ ሀገራትን ከሁሉም አይነት ተሞክሯቸው ከተሳካውም ካልተሳካቸውም ተሞክሮ in a way it's also giving back to the ecosystem ማለት ነው። ስለዚህ ይሄንን ሼር ማድረግ ማጋራት በዚህ ኢኮሲስተም ውስጥ በጋራ ነው እናድርግ። ኢትዮጵያም አይድል ደሴት አይደለችም። ነገ የአፍሪካ ውህደት እንቅስቃሴ ውስጥ አፍሪካን ፍሪ ትሬድ እንቅስቃሴ ውስጥ ሞቢሊቲ ውስጥ እነዚህ ውስጥ አይደንቲቲ መለየት አለበት። በምዕራብ አፍሪካ ሀገራት በፋይዳ አይነት ዲጂታል አይደንቲፊኬሽናቸው ውሪ የሚባል 6 ሀገራት አሉ። እነሱ ውስጥ ሌሎች ሀገራት ላይ መግባት መንቀሳቀስ ትችላለህ። ኢንተርኦፐራቢሊቲ ያለ ማለት ነው። አሁን ሀገራችን ውስጥ ከአገልግሎት አሰጣጦች ጋር አንድ መንግስት ተቋም ከአንድ መንግስት ተቋም፣ አንድ አስተዳደር ከሌላ አስተዳደር ጋር ይናበብ፣ ይተሳሰር፣ ይተዋወቅ፣ መረጃ ይለዋወጥ ነው እያልን ያለ ነው። ፕሮቶኮሉን፣ ስታንዳርዱን፣ ሴፍጋርዱን በጠበቀ መልኩ ከዚህ አልፎ በሀገራት ድንበር ሳይገደብ ኢንተርናሽናል ደረጃ በአካባቢው ደረጃ ትስስርን መፍጠር። ይሄ የሚያመጣው ኢኮኖሚክ ፖቴንሻል አለ። ይሄ የሚያመጣው የጋራ ኮሌክቲቭ ሴኩሪቲ ላይ የሚያመጣው ጥቅም አለ። በጣም ብዙ ትሩፋቶች ነው ይዞ የሚመጣውና እዚህ ውስጥ ደግሞ እኛ ከውጪ በኢንተርናሽናል ደረጃ ያሉ በከፍተኛ ሚሊዮን ዶላሮች የሚመጡ አገልግሎት ሰጪዎች ብቻ ሳይሆኑ ይሄው እንደ ሀገር በእናንተ ሁኔታ ውስጥ የተገበረ ያሳካ ሀገር አለ፣ ትረስቱም አለ። 2 ኮስት ኤፊሽንትም ነው። ስለዚህ ይሄንን ፕሮዳክት ለሌሎች ሲስተርሊ ብራዘርሊ አፍሪካን ሀገራት ሼር እያደረግን ነው። ከዚህ ደግሞ ሬቨኑ ማግኘት እየጀመርን ነው። ይሄ ደግሞ ሰስቴናቢሊቲን ኢንሹር ለማድረግ በጣም ኢምፖርታንት ነው የሚሆነውና ከዚህ አንፃር ሰፊ እንቅስቃሴዎች እየተካሄዱ ነው። ወደፊት
እየጨመሩ የሚሄዱ ነው። በየደረጃው ፐብሊክ እያደረግናቸው የምንሄዱ የተጀመሩ ስራዎችም ይኖራሉ ማለት ነው። የመጀመሪያው አይደለም ሲራዘም በተደጋጋሚ ተራዝሟል። ይሄም እድል ለመስጠት ድንገታዊ እንዳይሆን በማድረግ በማሰብ ነው ብሔራዊ ባንክ ይሄንን ያራዘመው። መጀመሪያ ላይ መረጃው ከወጣ በርካታ ወራት ሆነዋል። ፋይዳ የተመዘገበ ሰው ይሄንን ለማያያዝ በጣት የሚቆጠሩ ደቂቃዎች ብቻ ነው የሚፈልገው። እንደ ከባድ ስራ አትመልከቱት ነው የመጀመሪያው መልእክቴ። ሁለተኛ በአካል ባንኮች ጋር መሄድ አያስፈልግም። ሁሉም ባንኮች አስፈላጊውን የቴክኖሎጂ ስራ በመስራት እጅ ስልካችሁ ላይ አቅርበውታል። እጅ ስልካችሁ ላይ ሆናችሁ ወይም ኮምፒውተር የትኛው ቦታ ላይ አክሰስ በምታገኙበት ቦታ ላይ ሆናችሁ ሃርሞናይዜሽኑን በደቂቃዎች ውስጥ ማጠናቀቅ ትችላላችሁ። ስለዚህ ይሄንን መጠቀም አልችልም ወይም አክሰሱ የለኝም የሚል ሰው የባንክ ብራንቾች ላይ ሄዶ ይሄንን የሃርሞናይዜሽን ወይም ፋይዳን ከባንክ አካውንት ጋር የማያያዝ ስራን ማጠናቀቅ ይችላል። ዴድላይኑን በተመለከተ ብዙ ጊዜ ዴድላይን ሲመጣው የመጨረሻ ቀን ላይ ነው ብዙ ጊዜ ሩጫ የሚኖረው። ይሄ እንዳይኖር አላስፈላጊ ጫና ውስጥ እንዳንገባ በርካታ ህዝብ መጥቶ መጨናነቆች እንዳይፈጠሩ ዛሬ ይሄን መልእክት የሚሰማ የሚያይ የሚያነብ ሰው ዛሬ በዚች ቅጽበት በስልኩ ላይ ሆኖ መጨረስ የሚችለው ለነገ የማይባል ስለሆነ ማለት ነው። ቀላል ስራ ነው። ይሄንን እንዲያደርጉ እናሳስባለን። ከዚህ ሂደት ጋር አስፈላጊ የሆነ የመረጃ ማስተካከያ ስራዎች የሚያስፈልጋቸው ከሆነ በባንኮችም በኩል በፋይዳም በኩል በተዘረጉ አሰራሮች መሰረት ይሄን የመረጃ ማስተካከያቸውን ቶሎ እንዲፈጽሙ እናበረታታለን። ይሄንን ያድርጉ፣ የሚከለክል ነገር የለም። ቶሎ ቶሎ እያደረጉ ሃርሞናይዜሽናቸውን እንዲያጠቃልሉ እንላለን። አዲስ አበባ፣ ድሬዳዋ፣ ሐረሪ በከተማ አስተዳደር ደረጃና ሌሎች በዝርዝሩ ላይ የተጠቀሱት በጠቅላላ ወደ 27 ከተሞች በግንቦት 6 የሚጠናቀቅ ዴድላይን የመጨረሻ ቀነ ገደቡ ግንቦት 6 ነው። ከዛ በፊት ባንኮቻን የባንክ አካውንታቸውን ከፋይዳ ጋር አያይዘው እንዲጨርሱ በዚህ ሂደት የሚያጋጥማቸው ማንኛውንም ጥያቄ ችግር ቢሆን ፋይዳ የሶሻል ሚዲያ አማራጮች አሉ ወይ ምዝገባ ጣቢያዎች ላይ ጎራ ብለው ይሄ ድጋፍ እንዲያገኙ መጠየቅ ይችላሉ። በፋይዳ በኩል ያለውን ባንኮች መደበኛ የሆነ አሰራራቸው ነው። መደበኛ ድጋፍ የሚሰጡበት አግባቦች አሉ። ያንን ተጠቅመው ማድረግ ይችላሉ። ምንም የሚያግድ የሚከለክል ነገር ስለሌለ ቀላል ስለሆነ በፍጥነት እንዲያደርጉት እንመክራለን። ይሄ ግን እንደው ብሔራዊ ባንክ ስላወጀው ብቻ ሳይሆን እንደ ግለሰብ እንደ ዜጋ ለኔ የሚያስገኘው ጥቅም እንዳለ በመረዳት ቴክኖሎጂ የተሳለጠ አገልግሎት አሰጣጥ፣ የተሻሻሉ አገልግሎቶች፣ በባንክ ያለ አካውንት ደህንነት እኔን መስሎ መጥቶ ያልተገባውን ጥቅም ለማግኘት የሚደረጉ ጥረቶችን ከመከላከል አንጻር አዳዲስ እድሎችን ከብድር ጋር የተያያዙ እድሎችን ከማስፋት አንጻር በርካታ እድሎችን ይዞ የሚመጣና እንደ ዜጋ እንደ ነዋሪ እኛ የምንጠቀም ስለሆነ ያንን በመረዳት በድምሩ ደግሞ እንደ ሀገር ይሄ ከፍተኛ ጥቅም የሚያመጣ በጠቅላላ አገልግሎት አሰጣጡን የሚያዘምን የተሻሻለ አዳዲስ አገልግሎቶች መምጣት እንዲችሉ ለህዝብ ምቹ የሆኑ አገልግሎቶች መቅረብ እንዲችሉ እድል የሚፈጠር እንደሆነ በማወቅ በመገንዘብ በድምሩ ደግሞ ወደ ኢኮኖሚያችን የሚመጣ ከፍተኛ ኢምፓክት እንዳለ በማወቅ ይሄንን እንዲያደርጉ ሃርሞናይዜሽናቸውን እንዲያጠቃልሉ እናበረታታለን። በሀገር አቀፍ ደረጃ ደግሞ ሰኔ 30 ነው የተቀመጠው ዴድላይን። አሁን በገጠር አካባቢዎች የፋይዳ ምዝገባ እያሰፋን ነው። በሁሉም ቦታ ተደራሽ እየሆነ ነው። ስለዚህ ከዚያ አንጻር በወረዳ በዞን ያሉ ነዋሪዎች ሁሉ ይሄንን ሃርሞናይዜሽን እንዲያጠናቅቁ ጊዜ ቀደቡን ጊዜ የተሰጠውን ዴድላይን ሳይጠብቁ ይሄንን እንዲፈጽሙ እናበረታታለን። ከሌሎች አገልግሎቶችም ጋር ፋይዳ እየተያያዘ እየሄደ ነው። ኑሯችንን እያዘመነ እየሄደ ነው። ትምምንን እያመጣ እየሄደ ነው። በሀገር አቀፍ ደረጃ በብዙ መስኮች
ብዙ ውጤቶችን እያስገኘ እየመጣ ስለሆነ እየሰፋ የሚሄድ ስርዓት እንደሆነ በመገንዘብ ጭምር በፍጥነት ወደዚህ ዲጂታል ኢኮሲስተም እንዲቀላቀሉ እና የሚገኘውን ትሩፋት ተቋዳሽ እንዲሆኑ ለዜጎች ጥሪ እናቀርባለን። ፋይዳ ያልተመዘገቡ ካሉ በየትኛውም አጋጣሚ በተለይ በእነዚህ 27 ከተሞች ያልተመዘገበ ሰው አለ ብለን አንገምትም። ካለ መቼስ ዛሬና ነገ ተመዝግቦ መጠናቀቅ አለበት። ሌሎችም በተለያየ ምክንያት አገር ውስጥ ሳይኖሩ ቆይተው በልዩ ልዩ ምክንያት ያልተመዘገቡ ካሉ በርካታ አማራጮች አሉ። ወደ 10,000 የሚጠጉ ኪቶች ወደ ስራ እየገቡ ነው። በእነዚህ ሁሉ ቦታዎች እየሄዱ እንዲመዘገቡ ምዝገባቸውን እንዲያሰፉ ወደዚህ ወደ ዲጂታል ስርዓት እንዲቀላቀሉ ጥሪያችንን ለማቅረብ እንወዳለን።